የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩም ጥሪ አቅርበዋል። አንቶኒዮ ጉተሬስ ይህንን ጥሪ ያስተላለፉት በኢትዮጵያና ኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመው የአልጀርስ ስምምነት 25ኛ ዓመት መያዙን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩም አሳስቧል። በዋና ጸሐፊው ቃል አቀባይ ስቴፋን ዱጃሪች በኩል የወጣው መግለጫ ዛሬ በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው አልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን ነው ሲል ቀኑን አስታውሷል። በመሆኑም በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈንና የሁለቱን ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርቧል። በዚህ ረገድ ለጋራ ተጠቃሚነትና እድገት ባል ኢትዮጵያና ኤርትራ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር እንዲያስቀጥሉና ከቀጠናውና ዓለም አቀፉ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው በአጽንኦት አሳስቧል። ለዚህም የተባበሩት መንግስታት ያለሰለሰ ጥረት እንደማይለያቸውና ሁሌም ጎናቸው መሆኑን ዋና ጸሐፊው አንቶኒዮ ጉተሬስ ዛሬ አርብ ባስተላለፉት ጥሪ አረጋግጠዋል።